የአባቶቻችን ፈለግ ተከትለን የሚያጋጥመን ነገር ምናልፍ ጻፈናል ይሄ ነው። የመጀመሪያው ንግስት አስቴር በአርጤክስስ ፊት ሞገስን አገኘች። አሜን። ምን አገኘች? ሞገስን አገኘች። ሞገስ ዝም ብሎ አይመጣም። ቅድም ብያለሁ። ቁልፍ ነው ለኔ ለመልእክቴ ቁልፉ ርዕሴ አዋጅ የሚችል አምላክ የሚለው የአምላክ እንዴት አዋጅ ቻለ የሚለው ትልቁ ምክንያቱም ከዚህ ከአስቴር መጽሐፍ ጀርባ ላይ ትልቁ ያለው ማን ነው? እግዚአብሔር ነው። ግን እነሱ ምን አደረገው የሚለው ማሰብ አለበት። ዝም ብሎ አዋጅ ይሻላል እንዴ? አይሻልም። ስለፎከርን ብቻ ይሻላል። እዚህ ጋር አልፎከሩ ጮኸት ብቻ አይደለም እርምጃ እንደ መጽሐፍ ቅዱሳዊ የሆነ ሲጀመር መጸለይ ነው። መጾም ነው በእግዚአብሔር አልችልም ማለት አለ። ሲጀመር ጾም ማለት ጸሎት ማለት መደበኛ የምናደርገው ነገር ሊሆን ይችላል። ጾም ማለት በጣም በላይ የሆነ ነገር ሲያጋጥም ማለት ነው። በጣም መሰረታዊ ጉዳይ ግለሰብ ሊሆን ይችላል፣ በቤተሰብ ደረጃ ሊሆን ይችላል፣ በቤተ ክርስቲያን ሊሆን ይችላል። በሀገር ደረጃ እኮ ከአቅም በላይ ነገር ሲገባ ይጾማል አይጾምም? ይጾማል ማለት ነው። ምክንያቱም በቃ ከውሃ ጋር ሰው እንትን ብለው እግዚአብሔር ይሄ ፍታል ብለው ጾማ ይጸልያል። ስለዚህ ይሄ ከአቅማቸው በላይ ስለሆነ ይሄ የሚያሳየው ምንድን ነው? በእግዚአብሔር ላይ መታመናቸው ነው የሚያሳየው። አሜን። በእግዚአብሔር ላይ መታመናቸው ነው የምንመለከተው። ያ ባይሆንማ ሌላ ንግግር፣ ውይይት፣ ስብሰባ ይቀራል ነበር። እንዴት ነው እንዴት እናድርግ ምናምን ብለው ወሬ አላበዙ። በንግግር በስብሰባ የሚፈታ ችግር አይደለም ችግሩ። የእግዚአብሔር ስም የተባረከ ነው። ስለዚህ ከዛ በኋላ ከፍት ነገሮች እንመለከታለን። ስራው ያለቀው ምዕራፍ 4 ላይ ነው። ይሄ ምዕራፍ 4 ላይ ከእግዚአብሔር ጋር እነዚህ አይሁድ በእግዚአብሔር ፊት ጸልዩ። መርዶክዮስ 3 ቀንና ሌሊት ከአብሮ ካሉ ከሱሳ ግብ ካሉ ጋር ሲጾም ሲጸልይ፣ እንዲሁም አስቴር ከደቀኞቿ ጋር ሲጾም ሲጸልይ ከዛ 3 ቀን ጉዳዩ ሃሌሉያ አሜን። 3 ቀን ጉዳዩ ድብልቅልቁ ወጣ። አሜን። ሚስጥሩ ይሄ ነው። ከዛ በኋላ ውጤቱ አይገርማችሁ። እዚህ ጋር ለውጤቱ ለኔ አዋጅ እግዚአብሔር ይችላል ማለት እነሱ እኮ ለእግዚአብሔር ያሳዩት ለሚችለው እግዚአብሔር ያሳዩት አይደለ? ሲጾሙ ጸልዩ ምንድን ነው? እግዚአብሔር ሆይ ነገር ምናልባት ዝርዝሩ የጸሎታቸው ዝርዝር ባይኖር መረዳት ይችላል። እግዚአብሔር ሆይ ውሃማ ያወጀብንን አዋጅ ተመልከት። ሲጀመር የወረቀቱን ቅጂ ራሱ ይዘዋል ስታልቁ ቅጂውን ይዞ ለአስቴር ተመሰለ መርዶክዮስ ጋር ደርሶ ስለነበረ ማለት ነው። እግዚአብሔር ሆይ ተመልከት፣ እግዚአብሔር ሆይ ይሄ በመላ ሕዝብ ላይ የታወጀ አዋጅ፣ በእኛ በሌላ የታወጀ አዋጅ፣ በትውልድ ላይ በዘመዶችና በዘሮች ላይ የታወጀ አዋጅ፣ እግዚአብሔር ሆይ ተመልከት፣ አንተ ትችላለህ፣ አንተና አንተ ጣልቃ ግባ ይላሉ ብዬ አስባለሁ። ምክንያቱም ምንም ጥርጥር የለውም። የእግዚአብሔር ስም የተባረከ ይሁን። ከዛ በኋላ ከምዕራፍ 5 እስከ 10 ድል ብል አሜን። የእግዚአብሔር ስም የተባረከ ይሁን። ነገሮች ታምር ሲሆን እንመለከታለን። ከምዕራፍ 4 በኋላ ከምዕራፍ 5 ጀምሮ እስከ ምዕራፍ 10 ድረስ እንመለከት ብዙ ታምራቶችን እንመለከታለን። የመጀመሪያው ታምር የእግዚአብሔር ጣልቃ መግባት ነው። መልስ እኮ ነው። በነገራችን ላይ የጸሎትና የጾማቸው መልስ ነው ብለን ማለት እንችላለን። ከምዕራፍ 5 ጀምሮ ያለው የመጀመሪያው እንዳልኳችሁ ንግስት አስቴር በአርጤክስስ ፊት ሞገስን አገኘች። ንጉሱ ዘንጉን ዘረጋለት። ሃሌሉያ። ያ ብቻ አይደለም። ንጉሱ እንዳለ ከኔ ምን ትፈልጊያለሽ? አይገርም? ሞታለሁ ብላ ነው የገባችው። እሷ ከሞቱ ልሙት ብላ ነው የገባችው። ነገር ግን በጣም የሚገርም ንጉሱ ዘንጉን ዘረጋለትና ከኔ ምን ትለምኛለች? የመንግስቴን እኩሌታ ቢሆን እንኳን ምን ይሆናል? ይሰጥልሻል። በጣም የሚገርም ደጋግሞ ነው የንጉሱ ያለው። ደጋግሞ ነው። አንዴ ብቻ አይደለም። አይገርም? እግዚአብሔር ኃይል እግዚአብሔርን አንቀሳቅሰዋል። ምዕራፍ 4 ላይ እግዚአብሔር ምን አድርገዋል? አንቀሳቅሰዋል። ወገኖች በምኞት የሚመጣ ለውጥ የለም። በወሬ የሚመጣ ለውጥ የለም። ይሄ እግዚአብሔር ቃል ነው የሚናገረው። ራሴ አለ ሚስጥሩ ብዙ ጊዜ ታምሩ ይናገራል። ግን ሚስጥሩን ማወቅ አለበት። ሚስጥሩ ምንድን ነው የሚለው ነገር ሚስጥሩ እኮ የእነሱ ብርታት አይደለም፣ እውቀታቸው አይደለም። ስልጣን ንግስት አስቴር አይደለም ሚስጥሩ። መርዶክዮስ ማለት መርዶክዮስ ንግስት እኮ ናት። በነገራችን ላይ አስቴር እኮ የንጉሱ ሚስት ናት። ምን ማድረጋችን ለራሷ ፈርታለች። በቃ ከሞትኩም ልሙት ብላ ነው የገባችው። ግን ከዛ በፊት እርምጃ ወስደዋል፣ ጾመዋል፣ ጸልየዋል። እግዚአብሔር ምን አልችልም ብለዋል። ይሄ ከባድ ጉዳይ ነው። እግዚአብሔር ሆይ አንተ ያልከው ይሁን፣ አንተ ጣልቃ ግባ።
ሃማ በስልጣኑ ተመልክቶ በጥበቡ ተመልክቶ በእውቀቱ ተመልክቶ ይህን አዋጅ አውጆብናል። ይህን አዋጅ ግን ሰማይና ምድር የፈጠርክ እግዚአብሔር አንተሻ መርዶክዮስም የሚለው ይሄ ይመስለኛል። መርዶክዮስ እኔ ምን አጠፋሁ? እግዚአብሔር ምንም አላጠፋሁ። እኔ ለአንተ ለሰው አልሰግድም ስላልኩ ለሃማ አልሰግድም ስላልኩ በእኔ መነሻ ህዝቤ ሊጠፋ ነው። እኔ ለአንተ ምንም ደስ የሚል ነው። ምክንያቱ ወሳኝ ነው። ዝሙ ሰርቶ አይደለም የታወጀበት፣ ኃጢአት ሰርቶ አይደለም የታወጀበት፣ በጽድቅ ቀጥሎ ህግ የእግዚአብሔር ስራ ስለፈጸመ የእግዚአብሔር ስም ተባረከ ይሁን። ኢየሱስ ጌታ ነው። እስቲ አዋጅን በአዋጅ በሉ። የምሽር አምላክ አለኝ በሉ። አሜን። ለሚያምን ይሁንለት፣ በኢየሱስ ለሚያምን ይሁንለት። ቃሉ ወሮች ስልጣን ወሮች እኔ በጣም በተወርት ተከተለኛ ነው። ቃሉ ይሰራል። ቃሉ ዛሬ ጉልበት አለ። ዛሬ ኢየሱስ ጌታ ነው። ዛሬ ኃይሉ አይደከመም። ሰው አይደከመው፣ እኛ አይደከመው፣ እግዚአብሔር አልደከመም። እሱ አይደክምም ይላል፣ አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ። ለዚህ ጌታ ክብር ይምጣለት። ሃሌሉያ። ሁለተኛ ውጤት ምንድን ነው? ከጾሙ ከጸለዩ በኋላ የመጣ ሁለተኛ ውጤት ምንድን ነው ብለን ነገር እንመልከት። ምዕራፍ 6 ላይ ንጉሡ እንቅልፍ መተኛት አልቻለም። ወገኖች እንቅልፍ መተኛት አልቻለም። ይህ የእግዚአብሔር እጅ ካልሆነ ወገኖች፣ የእግዚአብሔር ታምራት ካልሆነ፣ የእግዚአብሔር እጅ ካልሆነ እንዴት ሊሆን ይችላል ወገኖች? ምዕራፍ 3 ላይ ያለውና ምዕራፍ 5 ጀምሮ ያለው ሰማይና ምድር ነገር ሰማይና የምድር ያከለ የተለያየ ነገር ነው። እግዚአብሔር ጣልቃ ገባ። አሜን። እግዚአብሔር ጣልቃ ገባ። እግዚአብሔር ጣልቃ ገባ። እግዚአብሔር ጸሎታቸውን ሰማ። እግዚአብሔር ጾማቸውን ሰማ። እግዚአብሔር መስዋዕታቸውን ተቀበለ። እግዚአብሔር እንባቸውን አበሰ። ሃሌሉያ። ንጉሥ እንቅልፍ መተኛት አልቻለም። መተኛት አልቻለም። የእግዚአብሔር እጅ ካልሆነ ይሙት ብሎ ለመርዶክዮስ ማተብ የወጣ ሰውዬ እንቅልፍ ጠፋበት። ከዛ የሚወጡ ነው የንጉሥ መዝገብ ይምጣ ተባለ። የታሪክ መዝገብ ይምጣ ተባለ። ተፈተሸ። ሲፈተሽ ምዕራፍ 2 ላይ ናችሁ ማንበብ ይችላል። ምዕራፍ 2 መጨረሻ ላይ አንድ ታሪክ ተመዝግቧል። በእግዚአብሔር ቃል ማለት በታሪክ ተመዝግቧል። ምንድን ነው የሚለው? ገበታና ታራ የሚባሉ ሰዎች ንጉሥ ጠርከስስን ለመግደል ሲዝቱ መርዶክዮስ ለአስቴር ይነግራል። አስቴር ደግሞ ጉዳዩን ምን ብላ ለጠርከስስ ተናገረች? ምን ብላ? መርዶክዮስ ይባላል ሰው አለ፣ በንጉሥ ደጅ ላይ ያለ ሰው። እሱ ገበታና ታራ የሚባሉ ሰዎች በአንተ ላይ የሞት የግድያ ሙከራ ለማድረግ እንደተመካከሩ ሰማ ብሎ የተናገረው በሱ በመርዶክዮስ ድምፅ ጻፈ ታሪኩ ማለት ነው። እከሌ እንደዚህ ብሏል፣ እንደዚህ ብሏል ተብሎ ነገሩ ተመረመረ። ሁለት ሆኖ ተገኘ። ሁለቱ ተሰቅለው ሞታ የሚለው እና ንጉሥ እንቅልፍ እግዚአብሔር አሳጥቶና ይሞታል። ሞት የታወጀበት ሰውዬ እግዚአብሔር ሊያከብር አዋጅን ሊሽር እግዚአብሔር ተነሳ። ሃሌሉያ። እግዚአብሔር ተነሳ በሉ እስቲ። እግዚአብሔር ተነሳ በሉ። እግዚአብሔር ወረደ በሉ እስቲ። እግዚአብሔር ካልወረደ በስተቀር ሊሆን አይችልም። ይሞት እሱ ብቻ ሳይሆን ዘሩ ጭምር ይሞት የተባለው ሰውዬ በጎ ታሪክ ንጉሥ እንዲመረበት እንቅልፍ ተወሰነ። ሁሌ እንቅልፍ የሚያል ለጥለው ለሽብለው ጠባቂ በጥበቃ ተከቦ በቀን ተከቦ ሁልጊዜ እንቅልፉ ጣፍቶ ዘና ፈታ ብሎ የሚተኛው ሰውዬ ንጉሥ አንድ ቀን እግዚአብሔር ሲሆን እግዚአብሔር ነገሮችን ሊገለባብጥ ሲፈልግ እንቅልፍ ጠፋ። ከዚህ የተነሳ መዝገብ ተፈተሸ ይላል። ከዛ እንዲህ ተባለ፣ ንጉሥ ለዚህ ሰው ምን ተሰራለት? ምንም ነው። ፐርላማን ያለው ሃማ ጥሩት። ንጉሥ ሊያከብርለት ዘንድ ንጉሥ ሊያከብረው ለሚወደው ሰው ምን ይከለከላል? ሃማ ለራሱ ብሎ ተረሰበ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሶስተኛ ምዕራፍ 7 ላይ ለመርዶክዮስ ባዘጋጀው ግንድ ላይ ሃማ ተሰቀለ። አሜን። ከጥፋታዊ ነገሮች የእግዚአብሔር ጣልቃ የምትመለከቱት ሃማ የመጣው ወገኖቼ እንደዚህ ሆነ። ንግሥት አስቴር በንጉሥ ዘንድ ሞገስ ካገኘች በኋላ ነገ ቀጠሮ ቀጠለች። ነገ አንተና ሃማ እንድትገኙ ግብዣ አዘጋጅቻለሁ ብላ ስትል ለዛ ግብዣ መጀመሪያ ቀን ለዛ ግብዣ መጥቶ ሲመለስ መርዶክዮስ ሲያይ ተበሳጨ ይላል። ምን ያደርጋል? በቃ ይኸውልህ ንጉሥ እኔን ብቻ ነው የጠራው፣
አስቴር የሚጠራችሁ ከእሱ ጋር ከኔ በጣም ሌላ ሰው የለም፣ ነገር ግን መርዶክዮስ ካለ እኔ ምን ያደርግልኛል ብለው ሲሉ ቤተሰቦቹና ወዳጆቹ ምን ብለው መከሩ? አንተ ደስ ብሎ ግብዣውን ተካፈል፣ ነገር ግን 50 ግንብ የሆነ ለመርዶክዮስ ተዘጋጀ አይደለ? ተዘጋጀ ይሰቀልና እሱ ይሞት ከዛ አንተ ብለው ያንን መልእክት እኮ ለመናገር ነው ንጉሱ የመጣው ማለት ነው። በዛ ቅጽበት ግን እሱ ሃማ እንዲገደል ብለው መልእክት ይዞ ሲመጣ ማስረጃ ይዞ ሲመጣ ፈቃድ ጥየቃ ሲመጣ ነገሩ ተጠበጠና እሱም ደግሞ እግዚአብሔር ጣልቃ ገባና ንጉሱ ሃማ መርዶክዮስ እንዲቀበል ሃሌሉያ አይታችኋል ነገሩ ማለት ነው። ሃማ እየገባ ያለው መርዶክዮስ እንዲሞት ንጉስ ፈቃድ ለመጠየቅ ነው። ንጉሱ ደግሞ ሃማ የጠራው ማለት ነው። የመርዶክዮስ ታሪክ ተፈልጎ ምን ተደረገለት? ምንም አልተደረገለትም። ማን አለ ደጅ ላይ ሲባል ሲያዩ ሃማ አለ። ግን ንጉሱ አዘጋጅቷል ለማን? ለመርዶክዮስ። ሃሌሉያ እግዚአብሔር ጣልቃ ሲገባ እንደዚህ ነው። አሜን። እግዚአብሔር ሲነሳ እንደዚህ ነው። አራተኛ ምዕራፍ 8 ላይ እሱ ታያላችሁ፣ በራሳችሁ ታነባላችሁ። የሃማ ንብረት ለአስቴር ተሰጠ ይላል። ምዕራፍ 5ኛ አይሁድ በጠላት ላይ የበላይነት አገኙ። የበላይነት ነገሩ ተቀበሰ ተቀበለ። ከምዕራፍ 5 ጀምሮ ስታነቡ ተአምር ነው ነገሩ ሲቀይ እግዚአብሔር ጣልቃ እንደገባ ከምዕራፍ 5 ጀምሮ በቃ ምንም ጥያቄ የለም። የእግዚአብሔር ስም ተባረከ ይሁን። አይሁድ ጠላቶቻቸውን ሁሉ በሰይፍ እየመቱ ገደሏቸው። ቅድም 3 ላይ ሰምታችኋል አይደል? ሕፃን ሳይቀር ወጣት ሳይቀር ሽማግሌ ሳይቀር ትልቅ ትንሽ ሳይቀር እንዲሞቱ እንዲገደሉ እንዲደመሰሱ አዋጅ ወጣ ማለት ነው። አሁን ነገሩ ሲገለበጥ አይሁዶች ምን ማድረግ ጀመሩ? በሰይፍ ጠላት እየመቱ እየገደሉ እያጠፉ ሃሌሉያ። የሃማ 10 ልጆች ገደሏቸው፣ በእንጨት ሰቀሏቸው ይላል። በሱሳ ጠላቶች 500 ገደሉ። ሁለተኛ ቀን ተጨመረ 300 ገደሉ። በተጨመረው አሁንም 75,000 ገደሉ። ይሄ ማን? ይሄ በአይሁድ ላይ ታወጀው ነገሩ ተገለበጠ። አሜን። ይሄ እኮ የአይሁድ ጠላቶች የሞቱት እኮ ዝም ብሎ አይደለም፣ እነሱ ነበረ ሊሞቱ የነበሩት ማለት ነገሩን እግዚአብሔር ገለበጠ። እስኪ ነገሩ ተገለበጠ በሉ። አሜን። ሌላው የአዳር ወር 14ኛው 15ኛው ቀን ያ በየዓመቱ እንዲከበር ተወሰነ። ያ ሃማ ያወጀበት ቀን ማለት ነው። ሃማ በዛ ቀን ይጥፉ፣ ይሞቱ፣ ይደምሰሱ ብሎ ያወጀው ቀን እግዚአብሔር ስለቀደመ በዛ ቀን ነው ጠላቶቻቸው የተበቀሉ ማለት ነው። ያ ብቻ አይደለም። ያ ቀን በመርዶክዮስ አስቴር ተመካከሩ ምናደርጉ ይሄ የአይሁድ ባህል ነው። ምክንያቱም የምንጠፋበት ቀን ነበረ፣ የምንደመሰስበት ቀን ነበረ። ነገር ግን እግዚአብሔር ጣልቃ ገብቶ አዋጅ በአዋጅ ያለበት ቀን ስለሆነ አይሁድ ከጠላቶቻቸው ረፍት ያገኙበት፣ ሀዘናቸው ወደ ደስታ፣ ለቅሷቸው ወደ ክብር፣ በዓል የተሞላበት ቀን ስለሆነ ይሄ ቀን ምን መሆን አለበት አለ። 6ኛ መርዶክዮስ የላቀ ማዕረግ ደረሰ። ብዙዎች አይሁድ ወገኖች ዘንድ ከፍ ከፍ አለ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ጌታ ነው። ስለዚህ ይሄን እንዲህ ካልኩን እስቲ ወደኛ እናምጣና እስቲ እንመልከት ጥቂት ማለት ነው። ምክንያቱም የእግዚአብሔር ቃል ተረት ታሪክ ስለሌለ ለእኛም የምንማረው ነገር ስለሌለ ከዚህ ነው ምንድነው ከዚህ ታሪክ የሚገባል። ምናልባት እንደ ግለሰብ አስብ፣ እንደ ቤተሰብ አስብ፣ እንደ ቤተ ክርስቲያን አስብ። ምንድን ያለብን ከአቅማችን በላይ የሆነ ነገር ነው። ችግሩን ማውራት ብቻ መፍትሄ ያመጣል። እንደዚህ ሆነ፣ ይሄ አልሆነ፣ ይሄ ሆነ፣ እንደዚህ ሆነ፣ ተበላሸ፣ እንደዚህ ሆነ ብለን የምናወራው ብዙ ነገር አለ። ከአቅማችን በላይ የሆነ ነገር የለም። አሁን ላይ የለም። ምናልባት የአይሁዶቹ በጣም ጫፍ ሊሆን ይችላል፣ መሞት መደምሰስ ሊሆን ይችላል። ወደዛ እንኳን ባያበቃ ከአቅማችን በላይ የሆነ ነገር የለም። እንደ ግለሰብ የለም፣ እንደ ቤተሰብ የለም፣ እንደ ቤተ ክርስቲያን የለም። ምንድን ነው መውሰድ ያለብን እርምጃ? እግዚአብሔር በአዋጅ ብቻ ይችላል አይችልም? እግዚአብሔር ይችላል። እኛ ግን እግዚአብሔርን አላሰራንም። እግዚአብሔር እጁ እንደዚህ ታስሮ እንዴት ይሰራል? እኛ ማሰራት አለብን። ስለዚህ ከዚህ ታሪክ የምንማረው ምንድን ነው? በደረሰባቸው ከባድ ሁኔታ አይሁዶች በእግዚአብሔር ፊት ራሳቸውን ሲያዋርዱ እንመለከታለን። ልብሱን ቀደደ፣ ከዚህም ማቅ ለብሶ በራሱ ላይ መለስቅሶ ድምፁን ከፍ ማድረግ አብሮ እየጮኸ ወደ ከተማይቱ መካከል ወጣ። ማቅ ለበሰ፣ እንዲገባ ስለማይፈቅድ የሄደው እስከ ይልና የንጉሥ አዋጅና ትእዛዝ በደረሰበት አውራጃ ሁሉ በአይሁድ መካከል ታላቅ ሐዘን ሆነ። ጮሁ፣ አለቀሱ፣ ጮሁ። ብዙዎች መሀል አንድ ላይ ተኙ። እንደዚህ ሆነ ነው ለውጥ ያመጡት ማለት ነው። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር አዋጅ በአዋጅ ይችላል
በህይወታችን በሚገጥመን የትኛውም ከአቅማችን በላይ የሆነ ነገር እግዚአብሔር ይችላል አይችልም? እግዚአብሔር ይችላል። ነገር ግን የእኛ ድርሻ ምንድን ነው? ከአይሁዶች ምንማረው ምንድን ነው? ከነመለከስ ምንማረው ምንድን ነው? ከአነስተር ምንማረው ምንድን ነው? እንጹም እንጸልይ። በተለይ ጾም ስለ ጾም ነው እዚህ ጋር በደንብ እናገር። ጾም የተቀላቀለበት ለውጥ ይመጣል። አሜን። እግዚአብሔር ያን ይፈልጋል ወገኖች። እርግጠኛ ነኝ ምናልባት ነገሩ አደገኛ ነው። ምናልባት እግዚአብሔር ረድቷቸው መንፈስ ቅዱስ ረድቷቸው እግዚአብሔር ረድቷቸው ጾሙ ጸለዩ እንጂ ምናልባት ያ ማለት ነው መጾም መጸለይ ምንድን ነው? እግዚአብሔር ጣልቃ ግባ ማለት ነው አይደል? እግዚአብሔር ውረድ፣ እግዚአብሔር ፍረድ፣ እግዚአብሔር ጣልቃ ግባ፣ እግዚአብሔር ታምር ስራ ማለት ነው። እግዚአብሔር ማንቀሳቀስ ነው አይደል? ሌላ ነገር አይደለም። እግዚአብሔር ወረደ፣ እግዚአብሔር ይወርድ። አሜን። እግዚአብሔር ይችላል። ኃይል እግዚአብሔር ነው። አሜን። እስቲ ኃይል እግዚአብሔር ነው። እግዚአብሔር እናስራው ምንድነው? እንደ በግል ደረጃ ምንድነው? በቤተሰብ ደረጃ በቤተ ክርስቲያን ከአቅም በላይ የሆነ ብዙ ነገር አለ በዚህ ዘመን አይደል? የለም አለ። ስለዚህ በእግዚአብሔር ፊት ከኛ የሚጠበቅ ነገር መጾም ነው። ጸሎት ብቻ አይደለም። ጸሎት ብቻ በቃ ጾም ያስፈልጋል። ለውጥ ማየት ትፈልጋለህ? ለውጥ ማየት ትፈልጋለህ? ለውጥ ማየት ትፈልጋለህ? በግሌ እንደ ቤተሰብ እንደ ቤተ ክርስቲያን እንደ ሀገር ለውጥ ማየት እንፈልጋለን ካለ ንጹህ መጸለይ ይቻላል። መጾም አለ። አለዚያ ለውጥ ዝም ብለን ለውጥ ታምር እንዲሆን ማለት ነው። ቅድም እኮ ነግሬሃለሁ። 6 ነጥቦችን ነግሬሃለሁ። ብዙ ነጥቦች አሉ በነገራችን ላይ ዋና 6 ነጥቦችን ይነገርባቸው ብዙ ታምራቶች አሉ። ከምዕራፍ 5 እስከ 10 ታምር በታምር የእግዚአብሔር ስም የተባረከ ይሁን። እነሱ ከጸለዩ 3 ቀንና 3 ሌሊት ብቻ ነው። ታምራቱ ግን ብዙ ነው። ሃሌሉያ አሜን። እግዚአብሔር ዛሬ ይፈልጋል ይልኝ በንግግር ለውጥ አናመጣም። በውይይት ብቻ ለውጥ አናመጣም። በማውራት ብቻ ለውጥ አናመጣም። በየትኛውም ለውጥ አናመጣም። በእግዚአብሔር ፊት እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን፣ እንደ ሀገር ባሉ ጉዳዮች እግዚአብሔር ከኛ የሚፈልገው ነው። ምክንያቱም ይህን ለውጥ ታምራት ቀርቦ ሁኔታዎችን ይመለከታል። እግዚአብሔር አዋጅን በአዋጅ መሻር ይችላል ችሏል። በዚህ ቦታ ላይ እግዚአብሔር አሰርተዋል። እነሱ ስራ አሰሩ። ለእግዚአብሔር ፈቅደዋል። ሰልፉን ለእግዚአብሔር ለቀቁ። ይኸው ሰልፉን አንተ ውሰድ ብለው ሰልፉን ለእግዚአብሔር ለመግባት ንጉሥ ጋር ለመግባት በዚያ ጊዜ እግዚአብሔር አምላክ ታምራት ነው። የእግዚአብሔር ስም ተባረከ። እግዚአብሔር ይችላል። እግዚአብሔር አዋጅን በአዋጅ ይሽራል። አሜን። በእግዚአብሔር ፊት ራሳችን አይሁዳውያን እንደተደረጉት እናዋልድ። ለውጥ ያስፈልጋል አይደል? ወደ እግዚአብሔር ታድሶ ያስፈልጋል። እንደ ግለሰብ፣ እንደ ቤተሰብ፣ እንደ ቤተ ክርስቲያን በአዚም ብቻ መላወል አዚም ድንዛዜ በድካም በስንፍና ውስጥ ብቻ ሆነ እስከ መቼ ነው? በኢየሱስ መውጣት ይሆን መውጣት ይሆን ወደ አባቶቻችን መመለስ ይሆን እንደ መርዶክዮስ እንዳደረጉት አስቴር እንዳደረጉት በእግዚአብሔር ፊት መጾም መጸለይ ከዛ የእግዚአብሔር ክብር ማየት ነው። አሜን ሃሌሉያ። በዚህ መንፈስ እንጸልያለን። እግዚአብሔር አዋጅን የሚሽር አዋጅን በአዋጅ የሚሽር አምላክ አለ። አዋጅን በአዋጅ የሚሽር አምላክ አለ። አዋጅን በአዋጅ የሚሽር አምላክ አለ። እግዚአብሔር አለ። ከአንቺ አቅም በላይ የሆነ ነገር ለእግዚአብሔር ቀላል ነው። ከአንተ አቅም በላይ የሆነ ነገር ለእግዚአብሔር ቀላል ነው። እግዚአብሔር ይችላል። ከእግዚአብሔር አቅም በላይ የሆነ ነገር ወገኖች የለም፣ የለም። ሃሌሉያ። እስኪ የለም በሉ።